የቻልነውን እናድርግ ብለን 3 ዓመት ያክል ያለን በሙሉ ለማሳከም ጥረት አደረግን። አሁን መጨረሻ ላይ ግን እሺ እኔ ስሜ ዶክተር አብዱልከሪም አህመድ ነው የሚባለው። በረጅም ጊዜ መቀሌ ዩኒቨርሲቲ አስተምሬያለሁ። አሁን ላይ ደግሞ ወደ ዩኒቨርሲቲ ነው የማስተምረው እና አሁን ይሄ ህፃን አብዱል ጀባር ከተወለደ ከ6 ቀኑ ጀምሮ ያው ቢጫ የመሆን ከዛም በኋላ የማሞቂያ ክፍል ገብቶ ደም ተቀይሮለት በ13ኛው ቀን ክትትል እያደረገ ነበር የነበረው። ከዛም በኋላ በሂደት ያው የተወሰነ መሻሻል ቢኖርም እያደረግን ያለው ጉዳት የነርቭ የጭንቅላት ጠባሳ ነገር ነው የተፈጠረበትና በዚህ ምክንያት ህመሙ እየተባባሰ አንገቱን መደገፍ ወደማይችልበት መቆም መቀመጥ የማይችልበት ሁሉም አይነት እንክብካቤ ለሱ የሚደረግ በዳይፐር ነው እንጂ በራሱን ችሎ መጉረስ፣ መብላት፣ መቆም መቀመጥ አይችልምና ይሄ ሁኔታ ሲያሳስበን አዲስ አበባ ሄደን ሕክምና አድርገን ነበር። ለአብዱል ጀባር ምንድነው የሆነው? ቴራፒ ተከታታይ ቴራፒ ስራ ተብሎ ድሮጋ ቴራፒ ሰራ ቆየ። ከዛም በኋላ የህመሙ ሁኔታ በቴራፒ በሚሰራበት ሰዓት ጨጓራውና ጉበቱ አፌክት ያደርገዋል። ዋና መሰረታዊ ችግሩ ስላልተፈታ ሳይድን ዝም ብሎ ቴራፒ በቀጠለ ቁጥር አሁንም ውስጡ እየተረበሸ ያስቸግራልና የመጨረሻ ስፔሻሊስቱ ሲያየው ምንድነው ያለው? አጠቃላይ ይሄ የነርቭ ችግር በፈጠረበት ምክንያት የቦዲ ሲስተሙ የጨጓራው፣ ጉበቱ፣ ሁሉም ነገር አስተዳደጉ ቅርጹን ይዞ እያደገ ስላልሆነ ያ እስካለ ድረስ በሽታው ልጁ አደጋ ላይ እየሆነ ነው። ሁሉም ነገር በትክክል የማይሰራበት ሁኔታ እየተፈጠረ ነው ያለው። አሁን ላይ ፌል እያደረገ እየሄደ ስለሆነ ቶሎ ብላችሁ ዲቢኤስ የሚባል ሕክምና ብታደርጉበት ብለውናል ማለት ነው። እና እኛ በቻልነው ወደ ሰውም ከመውጣት የቻልነውን እናድርግ ብለን 3 ዓመት ያክል ያለን በሙሉ ለማሳከም ጥረት አደረግን። አሁን መጨረሻ ላይ ግን ዲቢኤስ የሚባለው ሕክምና ለማድረግ ውጭ ሀገር በቱርክ ወይም ደግሞ ኢንዲያ ላይ ሕክምናውን ለማድረግ የተጠየቅነው ገንዘብ እጅግ አቅም በላይ ነው የሆነው እና ከ9 እስከ 10 ሚሊዮን ብር ነው የተጠየቅነው። ይህንን ለማድረግ አቅማችን ባለመፍቀዱና ከምንም በላይ ደግሞ ያ ዲቢኤስ የምትባለው ሕክምና ቢሰጠው አንገቱንም መደገፍ ይችላል፣ እግሮቹም እጆቹም በስነ ስርዓቱ መስራት ይችላሉ ስለተባለ ይህን ነገር ባለማድረጋችን ምክንያት ልጃችንን ላለማጣት ያው እንግዲህ እናንተን ታግዙን መተናል ማለት ነው እና እኛ በአካባቢያችን የሀገር ሽማግሌዎች የተጻፈልንን የቦርድ ውሳኔ የዶክተሮች ውሳኔ አይተው የሀገር ሽማግሌዎች ተሰብስበው በስማቸው አካውንት 3 ሰዎች የሚንቀሳቀሱ ሀጂ ሲራጅ አደም፣ ሀጂ ያሲን እንድሪስ እና ኡስታዝ መሐመድ አህመድ ዲን በእነሱ የሀገር ሽማግሌዎች ናቸው። በእነሱ የሚንቀሳቀስ አካውንት ተከፍቶ ህፃን አብዱል ጀባር የሚታከምበትን ገንዘብ ለማሰባሰብ እንቅስቃሴ ተጀምሯል ማለት ነው። ስለዚህ ይህን እንቅስቃሴ በመደገፍ በአጠረ ጊዜ ብሩ የሚሟላልን ከሆነ ፈጥነን አብዱል ጀባርን ወደ ሕክምና ወስደን ማትረፍ እንችላለን ማለት ነው። አብዱል ጀባር እንግዲህ ያው ልጅ ያላችሁ እንደምታውቁት ያለበት ሁኔታ በጣም ነው የሚያሳዝነው። ሁልጊዜም እናቱም እኔም በሱ ሁኔታ ስራችንን ተረጋግተን መስራት አልቻለም። በቃ ይረብሸናል ሁልጊዜ። በተለይ እናቱ ሁልጊዜ እኔ እንኳን ለስራ ስንቀሳቀስ ቀኑን ሙሉ ይዛ ማታም ይዛ ነው ቁጭ ብላ ነው የምታድረው። ራሱን ስለማይቆጣጠር ይዛ ነው ደግፋ ነው የምታድረውና እጅግ በጣም ለረጅም ጊዜ 3 ዓመት ከመያዙ የተነሳ አሁን ይሄን እንትን ማለታችን በቃ ማሳከም አልችልም። ይሄ ዝሏል በቃ ሁለት እጇ የዛለበት ሁኔታ የተፈጠረውና እንግዲህ ከአቅም በላይ ሲሆን ነው ይሄን ጠይቅ የመጣ ነው። ይሻላችሁትን የምታደርጉ ጥሪያችን አመሰግናለሁ። ስሜ አዚዛ ኢብራሂም እባላለሁ። ህፃን አብዱል ጀባር አብዱል ከሪም 6ኛ ልጄ ነው። ከሱ በፊት 5 ጤነኛ ልጆች አሉኝ አልሐምዱሊላህ። ህፃን አብዱል ጀባር እንግዲህ ከተወለደ በኋላ በደረሰበት የጭንቅላት የነርቭ ጉዳት
ያው እንደዚህ እንደምታዩት ራሱን መሸከም አይችልም። ቅድም እንዳለውም መቆምም መቀመጥም ራሱን መከላከል የሚችል አይደለም። አሁን 3 አመቱ ነው። ለተከታታይ 3 አመታት በርካታ ሕክምናዎችን አድርገናል። የተለያዩ ሰርጀሪዎችም ተሰርቶለታል። በቻልነው መጠን ብዙ ነገር ለፍተናል፣ ደክመናል። መጨረሻ ላይ ግን የተባልነው ነገር ምንድነው? ያው የዚህ የደረሰበትን የጭንቅላት ጉዳት ዲቢኤስ የሚባል የጭንቅላት ሰርጀሪ ቢሰራለት ልጁ ይቆማል። አጠቃላይ የሳምባው፣ የአንጀቱ፣ ልቡ ያለው ነገር ይስተካከላል የሚል ነገር ነው የተነገረንና በዚህም መሰረት ይህንን ለማድረግ አቅሙ የለንም። የቻልነውን እስከዛሬ አድርገናል። እንግዲህ በቻላችሁት ሁሉ ኢትዮጵያዊ ቢያግዘንና ቢደግፈን የልጁን ሕይወት መታደግ እንችላለን። የሚታደጉልን አሁን ላይ ባለው ሁኔታ ማንኛውንም ነገር ሲወስድ ምግብ በቀጥታ ያው ጭንቅላቱን መቆጣጠር ስለማይችል ወደ ሳምባው እየገባ ሕይወቱ አደጋ ላይ ያለበት ሁኔታ ላይ ነው ያለው እና ይሄ ቢሰራልን ጭንቅላቱን መሸከም ይችላል፣ ይቆማል። ራሱን ማዘዝ ከቻለ አጠቃላይ ሁሉም ነገር ይስተካከላል የሚል ነገር ስለተነገረን ለዚህ ነው ወደ ሚዲያ ያወጣን።